እስኪ ዛሬ በቀላሉ ቤታችን ውስጥ መስራት የምንችለውን ጣፋጭ አብረን እንስራ። የተጠቀምኳቸው ግብአቶች ደግሞ እዚህ ጋር አናናስ አለኝ፣ እዚህ ጋር አፕል አለኝ፣ ይሄኛው ማንጎ፣ ይሄኛው ደግሞ ስትሮበሪ። ግማሹን ፈጫዋለሁ። የሆላንድ ፍሌቨር የሌለው እርጎ ነው። ይሄኛው የሆላንድ ሙዝ ፍሌቨር ያለው እርጎ ማለት ነው። ፍሌቨር የሌለውን እርጎ ከግማሹ ስትሮበሪ ጋር አንድ ላይ ፈጫዋለሁ ማለት ነው። እንደዚህ ፈጭቸዋለሁ። ስትሮበሪ እና ፍሌቨር የሌለውን እርጎ ትንሽ ቫኒላ እና ትንሽ ስኳር ጨምሬበታለሁ። እናንተ ማር መጠቀም ትችላላችሁ። አሁን ደግሞ የተረፈውን የሙዝ ፍሌቨሩን እርጎ እና ፍሩቶቹን እና ይሄኛውን እርጎ እንቀላቅለዋለን ማለት ነው። ውፍረቱ እንደዚህ ነው የሆነልኝ። እኔ እንደዚህ ገልብጫዋለሁ። መጨረሻ ላይ ይሄንን ይመስላል ማለት ነው። ከዛ ከድኜ በረዶ ቤት አስቀምጠዋለሁ። ከ6 ሰዓት በኋላ ይሄንን ይመስላል። እንቅመሰው። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ በጣም።